ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ አብረን ከብስ እንሰራለን። ተከታተሉኝ እስከ መጨረሻ ቪዲዮ እዩትና እስከ መጨረሻ ካያችሁት እንዴት አሰራሩ እንዴት እንደሆነ ይገባችኋል። የከብስ አሰራር ብለን እንጀምራለን። እንዴት እንደምንጀምር እዚህ ጋር ያደረኩት ሽንኩርት፣ ነጭ ሽንኩርትና ቀይ ሽንኩርት እና ምን ነበረ ቲማቲም፣ ቃሪያ፣ ገርፋ አድርጌያለሁ እና እዚህ ጋር ወረካሪ አድርጌያለሁ። ይታያል ብዬ አምናለሁ። ወረካሪ ቃሪያም አድርጌበታለሁ። ወረካሪ ቃሪያና ጥቁር ሌሞን ሁሉም ነገር ይታያል ብዬ አምናለሁ። ከዚህ ቀጥሎ የሚደረገውን ደግሞ አብረን እናያለን። ስጋ ከብስ ነው የሚሰራው። ስጋው ደግሞ እዚህ ጋር ይታያል። አጥባለሁ። ያው በዚህ መልኩ ስጋው ታጥቦ ተዘጋጅቷል። በፊትም አጥቤ ነበረ፣ ግን በቃ ትንሽ ቀር ስላለኝ ነው ደግሞ ያጠብኩት እና ይሄን ይመስላል ስጋው። ምገባ ሽንኩርት ነው ታውቃላችሁ። ሽንኩርቱን የሚስተወሰለ በኋላ ቲማቲምና ቅመም እንጨምርበታለሁ። ከዛ በኋላ የተፈጨ ቅመም ደግሞ ገና ነው የሚጨምረው። ይሄ በቃ የስጋውን ጣዕም እንዲያስተካክል ነው። ሎሚ፣ ገርፋ፣ ሄል የጨመርኩበት ስጋውን ጣዕም እንዲያስተካክልልኝ ነው። ታውቃላችሁ። ይሄ እንደዚህ ትንሽ ጠበስ ካለ በኋላ ከስጋው ጋር ሽንኩርትና ምንም አልጨመርኩበትም። እዚህ ጋር አሁን ዘይትና ስጋና ቲማቲም ብቻ ነው። እንደዚህ ትንሽ ጠበስ ካለልኝ ትንሽ ከድነዋለሁ። አንድ ላይ ስሩን እንስራ። በዚህ መልኩ አሁን ደግሞ እንደዚህ ቅመሞችን ጨምርበታለሁ ማለት ነው። እዚህ ስጋ ደግሞ ቡና እያፈላሁ ነው። ቡና ያማራችሁ ቡና እንጠጣ እያልኳችሁ ከነቸኝ መሰለኝ እዚህ ጋር ላርጋት ደግሞ ረጅ እናረግበታለን። ይሄ ምንድነው? ካሪ ይባላል። ካሪ ማለት ነው። ከዚህ ይዛል ነው። ከዚህ ትንሽ ኩዝበራ ይባላል። ኩዝበራ ወይ ድንብላል ነው መሰለኝ ኢትዮጵያ። እዚህ ግን ኩዝበራ ይላሉ። ይሄ ደግሞ አራት በቃ የተቀያየጠ ነው። ሁሉ ነገር አለ። ይሄ አራት ተከለ ይላሉ እነሱ። የተቀያየጠ ቅመም ነው ማለት ነው። ስለሆነ ይሄን ሁሉ ነገር ይታያል ብያለሁ።
እዚህ ጋር ደግሞ ጨው አለ። ጨውም እንደሚያችሁ እንዳይበዛም ጨው ከበዛ ደግሞ መጥፎ ነው ታውቃላችሁ። ካነሰን ደግሞ ህልጣት ሳያንስ በመጠኑ መጨመር አለባችሁ ጨው። እዚህ ጋር ያዘጋጀው አትክልት አለ። ድንችና ሱሳ ይባላል። እሱንም አንድ ላይ እንደዚህ ተፈጫለ። አሁን ደግሞ ውሃ ያስገባል ውሃውን ያስገባል። ቆሻሻም አለ እስኪፈዳድረስ አስቸኮሉኝ ሰዎቹ። ምን ነገር ብቻዬን ስለሚሰራ እንግዲህ ይከብዳል ታውቃላችሁ። አንድ ላይ የሚጨረስ ስጋቱን ካልጨረስ እንደሚዛሬ እዛ ያለ ግድ ነው እንግዲህ ነገር በትዕግስት ከሰሩ ይቻላል። የማይቻል ነገር የለም። ትዕግስት ብቻ ይኖራል። ከታገዛችሁ ያልፋል። የማያልፍ ነገር የለም። ሁሉም ነገር ያልፋል። ትዕግስት ያስፈልገዋል። ታግዙት፣ በርቱ። በኋላ ሮዝም ሲጨምርበት ውሃ ስለማያስፈልገኝ አሁን ጫና አርጌ ስጋው እንዳይበስልልኝ። ከዛ አሁን ደግሞ ክዳን አረግበት። እስቲ ጫውና ምን ይሄን ጫው እንደዚህ ማረግ ስለማልችልልኝ እንደጨመርኩበት አላውቅም። ስለዚህ ማለት በእጄ ነው የሚመስለው። ስለዚህ አሁን ጫው ትንሽ አድርጌበት አያችሁት። በዚህ መልኩ ትንሽ በራሱ ላይ ሰልሳ ቲማቲም የሚገዛውን ጨመርኩበት። ሰልሳ እሱን ጨመርኩበት። ቀራ ያለ ትንሽ እሱ ነው ብኖርና ብጨምሩት አሪፍ ነው። ይሄም ማለት ነው ቶማቶ ፔስት የሚባለው እሱን ብጨምሩት አሪፍ ነው። እና በዚህ መልኩ ጨረስን። አሁን ይሄን በረድ ድስት ደግሞ ብዙ ሰው አይችልበትም። ይሄን በረድ ድስት ተሰሩበት በጣም ጠንቅቅ ነውና ተጠንቅቃችሁ ስሩት። ለምን ሊፈነዳ ይችላል። የበረድ ድስት መጥፎ ነው። ስለዚህ እግዚአብሔር ይጠብቃችሁ። እናንተ ራሳችሁን እየጠበቃችሁ የመዳም ቅመም የሆናችሁ ራሳችሁን እየጠበቃችሁ። ይሄ ደግሞ በኋላ ይሄን ከዘጋው በኋላ ነበር ማድረግ ያለብኝ፣ ግን እሱ እላዩ ላይ ስላለ ይሄን ነው መስራት ያለባችሁ።
ንፋስ በደንብ እንዳይወጣና በደንብ ስጋው ቶሎ ብሎ እንዲበስልልኝ እንደዚህ ከደንኩኝ። ከዛ በኋላ ደግሞ ስበስል እሳቱን አጥፍቼ ይሄንን ከፍቼ ንፋሱ ከውስጥ ታፍኖ የነበረው ከውስጥ ሲወጣና ሲጨርስ በኋላ ላይ እንትን አረጋለሁ ከፍታለሁ እንጂ ይሄንን እሳት እየነደደ ይሄንን ሳልከፍት ከከፈትኩኝ ክዳኑን ከከፈትኩኝ ሊፈነዳ ይችላል። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይጠብቀን ሁላችንም እና ጠንቅቃችሁ ስሩት። እሳቱን አጥፎ በፊት ይሄንን ፍቱት። ንፋሱ ከውስጥ ካለቀ በኋላ ከዛም በኋላ ነው መፍታት ያለባችሁ። ስለዚህ አብረን ቆይ ተከታተሉ እስከ መጨረሻ ድረስ። እሺ ቢስቃም ደግሞ ያፈላትን ቡና ዘይት ደርስልኝ ድረስ እያጣጣ ነው እሱ ዘይት ደርስልኝ ድረስ ያፈላትን ቡና ልጠጣ ነው። ቡና እንጠጣ። ቡና የኢትዮጵያ ቡና ነው የምጠጣው። በነገራችን ላይ እኔ የዚህ ሀገር ቡና ምናምን አይመቸኝም። ቡናም ሳልጠጣ ስራ መስራት አይመቸኝም። ይሄን አሁን ደግሞ ቡና ጠጥቼ ይሄንን የአየር ቆሻሻ አየር በጣም ያስጠላል። እና እዚህ እንደዚህ ላይ መስራት ራሱ አልወድም። ምን ታደርጋለች? ሰዎች ሳትኩልሽ ግድ ነው። ግማሹን አልብሳለሁ ግን ግማሽ ነጣለሁ። ይሄ መሬት ምናምን እሱ ሩዝ ውስጥ ደርስልኝ ድረስ ይሄን ጥብ አድርጌ ጠርቻለሁ። ሩዙን ምግቡን ከጨረስኩኝ በኋላ ደግሞ ስራ ብዙ እንዳይኖረኝ ይሄን አጣጥቤ ጠርቻለሁ። ግን ማነሳሳት ብቻ ነው የቀረኝ። እሱን አነሳስቼ ከዛን ይሄን ኩሽና አጥባለሁ። መሬቱ ማለትና አብራችሁ ሁኑ እንዳጠፉ ምግቡ እስኪደርስ ድረስ ጠብቁኝ። በዚህ መልኩ ሩዙ ይደረሰ። እዚች ጋር ደግሞ ሰላጣዎችን አዘጋጅቻለሁ። ይሄ እንትን ነው፣ ይሄ ቲማቲም ነው፣ ቃራ ተደርጎበት ፍልፍል አስዋድ ወይም ቁንዶ በርበሬ ተደርጎበት ምርጥ የሆነ ደስታ ያለው በዚህ መልኩ ተዘጋጅተዋል። ሩዙም ደግሞ እዚች ጋር ይሄ አጥፍቼ እሳቱን አጥፍቼ ይሄንን አንስቼ ነው የምቆርጠው። ያችሁት በስመ አብ ወወልድ ወመንፈስ ቅዱስ ብለናል። ዋው አያችሁት? ዋው በጣም ምርጥ የሆነ ሩዝ ነው። ምርጥ እዚች ጋር ይሄ መሰለ ሩዝ እሱ ዋው ልዩ ነው እውነት ልዩ ነው። شوية ماما تصورين يا يوسف ازيد احط له شلحان؟ لا كيفي صدق ولا ازيد احط له شيء؟ لا كيفي ازيد شوي. شكرا. أصير أصوري عشان أعلم عليه. جرى شو الحين يمسلها.